يسنو مأولفاتو فترة يكبر إني يسنو جراتي سأولفاتو السنو يانورن يكبر دكان كيسانو باسي فنوغرسي سأولفاتو بدي كيسانو باسي بدي كيسانو باسي فتفاتا وطن أركسيتنا كيسانو باسي سيطان إسرات آوطن هذا هواديف الرامتو جلالو باسي كما يهون من يوت آوطن أنقود واقعة فن بتام إجابرين باركالو أنتك ناني وركيا وراك واقع ورفوفات ቤተሰቤ በጣም እንደ እግዚአብሔር የሚከባበር ቤተሰብ ነው ወሬት አወቲ ሰይጣና ውልፈፈታ ጣዖትን ነው የሚያመልኩት ዋቂ ጉዳኒ ተልተኮ ለከሳናከን አንዲት ልጅ ነው እግዚአብሔር ከጎረቤት የሰጠኝ ወርከን ያዩ አከክ ጃወ መናቱን ፈፈቱ ዱቲዮ መናቱን ፈፈቱ እንታቴታኔ ወሪዲ ግጅሳ ደም ያፈሳሉ ማለት ቤተሰቤ እባብ ለሰይጣን ደም ያፈሳሉ ማሪበት ብጣሉ ሁሉ ያድርጉ ነበር ከዛ ውስጥ አንድ ልጅ ጎረቤቴ ትጠይቀኝ ነበር ምንድነው ቤተሰቦችሽ የሚያደርጉ ብላ ትጠይቀኛለች እኔ አላውቅም እንደዛ አድርጋለሁ አልኩት ማን እንግዳ መጣ ትለኛለች እሷ ልጅ ክርስቲያን ናት እኔ ስለ ክርስትና አላውቅም ቤተሰቦቼ ሌላ አምልኮ ነው አሉት አሁን እሷ ልጅ ምን አለች ይሄ የሰይጣን ስራ ነው ስትል ሰይጣንን አላውቅም አልኩ እግዚአብሔርን ታውቃለሽ ወይ አለች እግዚአብሔር እጅና እግርን የፈጠረ ሲሉ ሰምቻለሁ አልኩ ያንን እግዚአብሔርን ታምናለሽ እንዴ አለች አምናለሁ እኔ አላውቅም እንዴት ነው የምታመነው የት ነው አለ አልኩት እንዳሰለችም በእናታችሁ ዛሬ እንግላ በእንቻለሁ ክብር ለኢየሱስ ይሁን እና ትምህርት አለ ኢየሱስ ትምህርት አለ ያቺን ስትላኝ አላውቅም የት ነው አለ ስል እግዚአብሔር አለ እና አንቺ ካማይ ታገኛለህ ትለኛለች እሺ አልኩ ቤተሰቦች እንዳይሰሙ ምን እንደሆነ አላውቅም አልኩ አሁን ያቺ ልጅ አስተማረችኝ ወንጌሉ ማለት እኔ አመንኩ ምግባቸውንም አልበላም እነሱ ጋር አላድርም አሁን ከነሱ ተለየው ለካሴ ልጅታ ለቤተ ክርስቲያን ስሜን ሰጥታ ለኔ እየጸለዩ ነበሩ እኔ አላውቅም አልበላም አልኩ አልጠጣም አሉ ልጅታ ምን ሆናለች አሉ ልጅታ እንዲህ አይነት ትምህርት ሰጠችኝ ያቺ ክርስቲያን አልቅሽ አለች ቤት ውስጥ አልቅሽ አለች ማልቀስ ጀመርኩ ምን ሆናለች ልጅታ አሉ ባለሰይጣኑን ትልቁን ጠሩ ልጅታ ምግብ አትበላም አትጠጣም ምን እንደሆነች አናውቅም አሉ ትምህርት ፈልጋለሁ በይ አለች እኔ ትምህርት መማር ፈልጋለሁ አልኩ እንደ ምሽን ውስጥ ነው የሚማሩ ልጆች በጥሩ ግብረ ገብ ያድጋሉ ትማራለሽ አታልቅሻሉ እሺ አልኩ ማለት ጠራኝ እግዚአብሔር ነው ሃሌሉያ በጣም ቅዱስም በጣም ያስተምራሉ ቢሴሜስ እንግሊዝ ናቸው በጣም ያስተምራሉ እኔ በጣም ልጅ ሆኜ በጣም ብልከኛ ነኝ ቀጭን ነኝ እንዲህ አልኩ አስተማሪው እንዲህ አለ ሰይጣን ወደፊት ገሃነም እሳት ሰውን ይወስዳል አለ እግዚአብሔር ለመንግስቱ ይወስዳል አለ ዮሐንስ ራእይ ውስጥ አነበበ እኔ ሰይጣን ሲወርድ ልጅ ሆኜ ሰምቻለሁ ወደፊት እኛ ሰዋችንን ወስደን ወደ ገሃነም እሳት እንገባለን ይላል ዋሎ ታንፎ ይባላል ወደ ገሃነም እሳት ማለት ነው ዘሬካ ምንዝር መጥቶ አማሮ የሚባሉ ሰዎች ናቸው ከመንዝ ነው ወጡ ማለት
አሁን ዋለው ተንፎ ይላል። ወደ ገሃነም እሳት ነው። ወጥቶ ማለት እግዚአብሔር ነው አለ። እኔ ዛሬ ጌታን አመንኩ አልኩኝ። እንዴት ተጠምቀሻሉ? እኔ አንድ ነገር ሰማሁ። ሰይጣን የራሱን ሰው ወስዳለሁ ወደ ገሃነም እሳት አገባለሁ ሲል ሰምቻለሁ። እና ከእንግዲህ ወዲህ እኔ በቃ የኢየሱስ ነው አለ። ከቤተሰብ ተለየው፣ ከቤተሰብ ተለየው። ምግብ አልበላም፣ ልብስ አይገዙልኝም፣ ዘር አሳዳቢ ናቱ ጣሉኝ። ራቆቴን ማየት ጀመርኩ። ልብስ የለኝም። ቅዱሳን ሴቶች ናቸው ምግብ ያበሉ። ጨርቅ ትንሽ አለብሱኛል። ባዶ እግር ነው። ማርሳቤት የሚባለው ከተማ ነው አደኩት። ናይሮቢ ጠገብ ነው። በጣም ተቸገርኩ። እግዚአብሔር ስሙ ይባረክ። ለካ እሱ ለመንግስቱ ነው። እንደዚህ የተቸገራችሁ ወጣቶች ደስ ይበላችሁ። ከእግዚአብሔር ስም የወጣችሁ የደከማችሁ የተጣላችሁ። ከዛ በኋላ በጣም ምተኛ ቦታ መጣው። እዛው ከባላላለው ሰይጣን ማመልኩት ሰዎች ጠጋብ ቁጭ ብዬ ነው የሚያድራው። እኔ እጸልያለሁ፣ እነሱ ሰይጣናቱን ይጸልያሉ። ቤት ውስጥ ማን እሳት እንደከተተ አላውቅም። ሪባሺ ዱቁ ኢየሱስ አረባካችሁ ለሰው ልጅ የለም። ሃሌሉያ ልጅ የለም። ጭንቀት አለ። እሳት ቤት ውስጥ ከተቱ። ማን እንደከተተ አይታወቅም። እሳት ነደደ። ሳር ቤት ነው ጋልማ የሚባለው ቦታ። አሁን ሰዎቹ ሁሉ ወጡ፣ ሸሹ። እኔ ተኝቻለሁ። ድሮ ጊዜ ቢዳማ ማለቱ የለም። አንድ ልብስ ነው ለብሰው የሚደረጉ። ራቆቴን ነው አለው። ሰዎቹ ሁሉ ሸቱ። ብንልስ እሳት ጭስ ሁሉ። ይቅርታ ጠይቃለሁ ባካችሁ። ይሄ ነገር ለመናገር መንፈሴ ስለፈለገ ነው። ብዙ ሰዎች የታሰራችሁ አላችሁ። እግዚአብሔር መንፈስ ያሳየኛል። እግዚአብሔር መንፈስ ተናገር ይለኛል። ገባችሁ ወንድሞቼና ልጆች? እሳት ውስጥ አሁን ብንልስል ቤቱ ሁሉ ተይዟል። ቤት በኩል ነው የሚወጣው። አሁን ለጌታ ሰብካለሁ ማለት ነው። የግድ በደፊታ ወቀተር ጊዜ ራከነ እንዳትሰለችው ልበናለች። ደስ ብሎኛል ወጣቶቹን አይቼ። ከዛ እሳት ቤት በኩል ወጣሉ። ነፍሴን አደራ አልኩ። አሁን በሰማይ ወንጌል ሰብካለሁ። ዘማሪ ናት። በመዝሙር ነው ጠረኝ እግዚአብሔር። ነገር ግን መጸለያ ዘምራለሁ የለም። ነፍሴን አደራ አልኩ። ለካ እንደዛ ሲል ውጭ ወጥቻለሁ ሳልቃጠል። እንግዲህ የእሳት ማጥፊያ አላቸው። ሁሉም መጡ ለማያት። እኔ አልተቃጠልኩም። ጌታ አዳነኝ። ለወንጌል ጠረኝ። ገባችሁ? እንደዛ አይነት ልጅ የዳት መስክራሉ። በኢትዮጵያ ወደ ኢትዮጵያ ላኩ። 4 ማዕዘን ቆማ ወንጌልን ትሰብካለችና እችን ልጅ አውጡ አሉ። ወጣሁና ሞያሌ ድረስ በእግር ውስጥ ያበለው ድረስ ነገሌ ቦረና በ45 ዓመተ ምህረት መጣሁ። ሮቦት ሁሉ አገኘው። ቦረናን አገኘው። ይህን አገኘው። አማራን አገኘው። ኦርቶዶክስ ብዙዎቹ ድኖ ወደ ውጭ ሀገር ወጡ። እናቶ መዘምር ምንበሩ አላፊ ቄሶች ኢየሱስ ሰርቷል። ምን ማለት ፈለግሽ ብትሉ ወጣቶች የዛሬ ዝማሬ ብቻ አይደለም። ጌታ በደም ያሉ ብዙ ስደት አለ፣ ብዙ ጭንቀት አለ። ከእናት ቤት፣ ከአባት ቤት፣ ከጎረቤት፣ ከጓደኛ ብዙ ፈተና አለ። በፈተና የሚጸና ምን ይሆናል? ይድናል ይላል። ኢየሱስን አማ የወደቁትን ላነሳ መጣ፣ የጠፉትን ፈልጌ ላድን መጣሁ አለ። እውነትም እኔ ነኝ አለ። ሕይወትም እኔ ነኝ አለ። ሕይወትን የምትፈልጉ ወጣቶች ጌታን ያዙ፣ ጌታን ያዙ። ዝማሬ ብቻ አትያዙ። እርኩሰት በምድር ላይ እምቢ በሉ።
እናንተም እንደዚሁ የሚበሉ እኔ እድል አገኘሁ ዛሬ ለወጣቶች ለመናገር ቢሰላችሁኝም ብትጠሉኝም ይቅርታ አድርጉልኝና ይሄን ቃል ያዙ። ማማራዬን ምንድነው የሚያስተምሩ የሚሉ መንክረ ፈተና ይላሉ። መንክረ ፈተና ዱጋወል ፉዳ ዱጋወል ጃላዳ አማከ ተከና ጆይሰን ቅድሳን ገተኒ ለፍቲ ተሰኑ ፈይት ለፍቲ ተኑ ፈይት ወላቂ ሰው ጃላላ ጅራን ተኩማ ጅራን ወላቂ ሳጅራን አኒ ትኩ